አምስት ጉራጌ ነበሩ። ባልዮ ዘበኝነት ትጠብቃል። ሚስትየዋ ደግሞ አልጋ ቤት ትሰራ አንጣፊ ነበረች። አንድ የቆየበት ዲያስፖራ ከውጭ ይመጣና አልጋ ተከራየ። ሴት አለ ይላል። ሴት የለም ለጊዜው አለች። ምን አንቺስ ብትሆን ሴት አይደለሽም ስላት ኧረ እኔ አላደርገውም ያን ነገር ትላለች። ከዛ ምን ችግር አለ ከፍላለሁ ቁጥሩ ብር ከፍላለሁ አለች። እንዴ ኧረ እባክህ አለች። ከፍላለሁ ችግር የለም ማለት ሴት ብር ሲል ደነገጠች። ከዛ በኋላ ሴት ትከፍላለህ አለች። 1000 አለ 1000 ስትል ትንሽ ደንገጣለችና ሄጅ ቆይ አንዴ ባሌ አለ አማክሬ ልምጣ አለች። ሄደችና ባሏን አማክሬ ስለማት ኧረ እባክሽ እንደዚህማ አይታሰብም ያሰፋብኛል ተይ ያሰፋብኛል ተይ አለ። ከዛ አልፈቀደም አለችና መጣ ነገረችው። እሺ በቃ 2000 ያደርጋሉ አለ። 2000 ብር ያደርጋሉ ስለለም አሁንም ሄደች ነገረች። እንዴ አለ እርግጠኛ ነው አለ። ከዛ ይከፍላል አትግጣ 2000 ቀድመሽ ተቀበይው አለ። ቀድመ ተቀበለችና ገበችለት። ይሄ ሰውዬ በቃ እዚህ ጋር ካልሳችን እዚህ ጋር ፓንታችን እዚህ ጋር ፔስታላችን ጥሩ ተቀየረና ከዚህ ቤት ወጣ ነው። እሺ ብላ ተስማምታ ገባች። ገብታ የቆየበት ሰውዬው ዝልቅ ሲያደርግ ትላለች። እሱ ደግሞ ሄዶ በሩ ላይ ቆሞ ያዳምጣል። ሲጥራ ዋይ ይላል። እሱ ጫራት ሲያደርግ እሷ ስትል እሱ ዋይ በውጭ እሱ ከውጭ እኮ በር ተዘግቷል። ውጭ እያዳመጠ ነው። ከዛ ባሉካ መጣ። የቤቱ ባለሆቴሉ ማለት ባሉካ መጣ። ጸረተም ከዛ ጋር ጋሼ ወይኔ ማጣት አንዱ እኮ አስቀብቶ ሚስቴን እየለጠለጣት አለ። ተረቴ